አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሶፊ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? ኢማን እንዴት ነው? አፊያ፣ ስራ ሁሉ ሰላም? ሁሌም ሰላማችሁ ብዙ ትበልልኝ ባላችሁበት እኔ ውዶች። ዛሬ በአዲስ ነገር መጥቻለሁ። ኢዳም ልሰራ ነው። ምን እንደሚያስፈልጉኝ የሚያስፈልጉኝ ግብአቶች አዘጋጅቻለሁ። እዚህ ጋር ባድንጃን አለ፣ ኩሳ አለ፣ ጀዛር አለ፣ ገራ አለ፣ በውጣጧ አለ። ይሄ ፍልፍል አህመር ፍልፍል ሙለወን የሚሉት አስፈርና አህመሩ ነው። ይሄኛው ቀዩ ነው። እዚህ ጋር ቲማቲም አዘጋጅቻለሁ። እዚህ ጋር ዶሮውንም አጥቤ አዘጋጅቻለሁ። እዚህ ጋር ነጭ ሽንኩርት ያለኝ የተፈጨ አዘጋጀሁት። እዚህ ጋር ሳልሳ ነው። እዚህ ጋር ስንመጣ ደግሞ ቅመሞቹ አሉ። ይሄ ካሙን ነው። ይሄ ክዝበራ ነው በእኛ ድንብላል። ይሄ ፍልፍል አስወድ ነው። ይሄ ለይሙን የደረቀ ቀረፋና ይሄ ስሙ ቅጠሉ ምን ነበር ረሳሁት። ይሄ ሙሸከል፣ ይሄ ጨው ነው። ይሄ የደረቀ ሽንኩርት የተፈጨ ነው። ይሄኛው ደግሞ ኮርኩም ነው። ይሄ ሙሸከል ነው እላችኋለሁ። በዚህ መልኩ አዘጋጅቻለሁ ሁሉንም ነገር። እዚህ ጋር ደግሞ ሽንኩርቱ አለኝ። ሽንኩርቱን አለ። ከዛ ዘይት ይጨምራለሁ። ውዶቼ አበረታቱኝ። እሺ ውዶቼ፣ ላይክ ሰብስክራይብ አድርጉኝ። አዲሶቹም የምታበረታቱኝ ከልቤ አመሰግናለሁ። ዘይት ጨምሬያለሁ። በዚህ መልኩ እንዴት እንደሚሰራ በቅደም ተከተል እናያለን ኢንሻአላህ። በአንድ እጅ የቀረጹ በአንድ እጅ መስራት ይከብዳል፣ ግን ምን እናደርገዋለን። ሽንኩርቱን ይዘን እናጥላለሁ። ያልገባችሁ ነገር ኮሜንት ላይ ታስቀምጡልኛላችሁ። እሺ ሰብስክራይባችሁን ውዶቼ አበረታቱኝ። እሺ ለኔ አንድ ላይክ ይጠቅመኛል፣ አንድ ሰብስክራይብ ይጠቅመኛለች። ላይክ እያረጋችሁ እሺ ትወዳችሁ የኔ ውዶች ሰብራታችን እንገዛጋ፣ ሰፖርት እንደራረግላችኋለሁ። ለይሙን እነዚህ ለይሙኖች እና ቅጠሉን ቀረፋውን ጨምርበታለሁ። ያኔ ለሽታው ጥሩ ነው፣ ደስ ይላል። ብሪያኒ ነው ጨምሪ እንዳትሉኝ፣ ለሽታ ነው የጨመርኩት። አሪፍ ነው። ነጭ ሽንኩርቱንም ጨምራለሁ። ዝንጅብልና ነጭ ሽንኩርት አንድ ላይ አዋህጄ እንትን አድርጌ ነው። ጣዕሙ የተለየ ነው። ቤት የምታዘጋጁት ሱቅ ከምንገዛው ይሻላል። በጣም ነው ቆንጆ ነው። እንደዚህ ጥብስ ታረጉታላችሁ። ቃሪያዎች እንዳስገባቸው በጣም ነው ቃሪያ የሚያጣፍጣል። ያው ከሌላችሁ ችግር የለውም። እዛ ዶሮውን እንጨምራለን። ቪዲዮ እንዳይረዝምባችሁ ያው አጥቤ ያዘጋጅቼ ነው። እዚህ ቅዱስ ያደርገዋለሁ። ከዛ ዛሮችን እንጨምርበታለን በደንብ እንዲዋሃድልን። በደንብ ውሃ ሳትጨመረው ሽት እያረጋችሁ ማብሰል ነው። ጣዕሙን ተውት። ያሰላ አሁን ራሱ ሽታ ያበደ ነው። በጣም ቆንጆ ነው። እንደዚህ ቀስ እያረጋ ይታያል ብዬ ተስፋ አደርጋለሁ ውዶችዋ። ይቅርታ እንግዲህ መቼ የሚገባቸዋል እንዴት እንደሚሰራ ከቃላዎቼ የመዳም ቅመሞች ትረዱኛላችሁ ይላሉ። በዚህ ጥብስ ታረጉታላችሁ። ትንሽ ሳቱን ቀነስ አድርጌ ይህ በነገራችን ላይ ከትፌ ፍሪጅ ከትቼው ነው። ይህን ይመስላል እላችኋለሁ። እነዚህን ነው የሚጨምሩት። ባድንጃን ነው። ይሄ ደግሞ ኩሳ ነው። ይሄ ገራ ነው። ይሄ ጀዛር ነው። ምንም ታውቁታላችሁ። ብጣጦ ነው።
በኋላ ሳልሳ ብሎ እንዳይሸት አሁን አንድ ተጠብሶ ሽታዋ እንዲጠፋ ሳልሳውን ጨምር። ከዛ ቲማቲም ጨምረዋለሁ። ያሰላም ገና ካሁን ብሎ ያሰላም ጋይስ ሽታው ራሱ እንዴት ደስ ይላል መሰላችሁ። ትንሽ ቲማቲም ሲቁላላ እንመለሳለን። ትንሽ ቲማቲም ቦክ እስከሚል ትንሽ ከደናውና እንመለሳለን። እስከዛ ሩዝ ይነጥራል። እንደዚህ ምን ይመስላል ውዶቼ? ያበደ ያሰላም ያቺ እዛ ይንኪያሪ እንጨምራለን። ግዛሩ ቶሎ ስለማይበስል ቦጣጣውን ጨምራለሁ። ሌላውን ትንሽ ቆይቼ ጨምራለሁ። ይሄ ውሃ ሳልጨምርበት ነው ማቀላለው። እት አንዱ በጣም ጣም ነው ውሃ ሳልጨምር እስኪን እዚህ መልኩ እንደከታል በራሱ ውሃ ይዟል። ሹፍ ውሃ ሳልጨምር የለም ወይ ቤታችሁ? ሳህን የለም ወይ ቤታችሁ? በረዶ ስለሆነ ተለጥፎ ነው። ሹፉ አንዱ ትንሽ ጥብስና ከዛ ውሃ ጨምርበታለሁ። እስኪ ነው አሁን ውሃን ጨምርበት ውዶች። ይሄን ይመስላል። ያ ሰላም የዛሬው ዳም ሊበላ ነው ትላላችሁ። ከዛ ውሃ ጨምርበታለሁ ሳይበዛም ትንሽ ብስሚላ ሳይበዛ ውሃ ጨምሬያለሁ። ከበርቺ ሰላም መረቁን ጠጣው ውዶች። እስኪ እንየው ጨርሰናል። ይበቃዋል። ይብትና እንኩክ ብሎ በስሏል። በቃ ይህን ይመስላል ውዶቼ። መረቅ አለው። በዚህ መልኩ ሰራሁት እላችኋለሁ። እዳ መሰራር እንደዚህ ነው። ያልገባችሁ ነገር ካለ ጠይቁኝ፣ ኮሜንት ላይ አስቀምጡልኝ። ይሄ ሩዝ ነው። ያው ይሄ ቢጫው ነው። ጨውና ዘይቱንና ይሄ ሄል የተፈጨው የቡና ቅመም አለ። እሱን እንዲያጣፍጠው ትንሽ ጠባ አድርጌበት እሱ ነው ቢጫ የሆነው፣ ሌላ ነገር እንዳይመስላችሁ። ዳሜ ይህን ይመስላል ውዶቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ያው ለመቅረጽም ሀድቤቱን አይመችም፣ ግን ያው ይታያችኋል ብዬ ተስፋ አደርጋለሁ እና ላይክ፣ ሰብስክራይብ፣ ሼር አድርጉና አበረታቱኝ። እሺ ውዶቼ፣ ሊቅኖች ስወዳችሁ እና ውድድ ነው ማረጋችሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍርፍ ይበልልኝ። ወዳችኋለሁ፣ ከብራችኋለሁ ውዶቼ። ሰላም አለይኩም ወራህመቱላሂ ወበረካቱ።